ኤርጎኖሚክስ በጣም ኢምፖርታንት ሳይንስ ነው። አሁን በምንሄድበት ቦታ ኤርጎኖሚክስን ስናስብ ውጤታማ ስራ ለመስራት ለኛም ከኛ ጋር ለሚሰሩ ሰዎች ንጹህ ሲሆን በጣም ኢምፖርታንት ነው። ንጹህ ሆኖ ከዳሩ ከተቻለ እንደተባለው ወንበር ከተቻለ እንደተባለው ባይሆንም ግን ንጹህ ኢንቫይሮንመንት መሆኑ ሰርተን እንድናሰራ ስለሚያግዝ ሁሉም ሚኒስትሮች ቢያስቡበት። ኤርጎኖሚክስ ኤርጎ ማለት ስራ ነው። ስራ ማለት ነው። ኖመስ ማለት ሎ ማለት ነው። ኤርጎኖሚክስ የስራ ህግ ነው። አንድ ሰው ሰርቶ ውጤታማ ለመሆን የግድ ህግ ያስፈልጋል። የስራ ህግ ደግሞ ኤርጎኖሚክስ ይባላል። ያንን ሳንፈታ በራችን ላይ ኤቲክስ ብለን ለጥፋቸው ቪዥን ብለን ለጥፋቸው ጉዳዮች የስራው ህግ ካልተሟላ ስራ ላይ የሚውሉ አይደሉም።